የህወሓት የመጨረሻ ትንፋሽና የኢህአፓ ሴራ። የትግራይ ህዝብ ለዘመናት በከፈለ መስዋዕትነት ስሙን የገነባ ህወሓት ዛሬ ለስልጣን ጥሙ ስለ የገዛ ህዝቡን ወደማይወጣበት መከራ እየገፋው ይገኛል። ህጋዊ ማንነቱን ያጣውና በውስጥ ሽኩቻ የዛለ ቡድን ህልውናውን ለማስጠበቅ ስል የማይፈነቅለው ድንጋይ የለም። ለህወሓት ትልቅ መመኪያና ጥንካሬ ምንጭ የነበረው አርሚ ሰባ ፊቱን አዙሮበታል። በድርጅቱ ውስጥ ያለው መከዳዳትና የኃይል ሚዛን መዛባት አመራሩን ክፉኛ አስደንግጧል። አሁን ላይ ቡድኑ የክልሉን ጊዜያዊ ፕሬዝዳንትነት ስልጣን በጉልበት ለመቆጣጠርና ስልጣኑ ሙሉ በሙሉ በእጁ ለማድረግ ከፍተኛ ርብርብ እያደረገ ይገኛል። ያልበቃ ብሎትም የአሉላ አባ ነጋን አየር መንገድ በቁጥጥር ስር ለማድረግ የሚያደርገው ሙከራ ክልሉን ወደ ለየለት ጦርነትና አለመረጋጋት ለመክተት የታለመ አደገኛ ቁማር ነው። በሌላ በኩል ታሪክ የሽብር ስም የለጠፈበት ኢህአፓ ዛሬ የምርጫን ጭንብል አድርጎ ብቅ ብለዋል። ይህ ቡድን በዲሞክራሲ ስም እየማረ ከጀርባ ግን ሀገርን የማፍረስ ተልዕኮውን ቀጥሏል። እንደነ ፋኖ ያሉ ጽንፈኛ ኃይሎችን በእጅ አዙር በማደራጀትና በማስታጠቅ የከተማ ሽብር ለመፍጠር እየተጋ መሆኑን መረጃዎች ያሳያሉ። የከተማ ፋኖ በሚል አዲስ ስያሜ ሰላማዊ ዜጎች የሚንቀሳቀሱባቸውን ከተሞች የጦር አውድማ ለማድረግና ሽብርን ለማንገስ መሰሪ እቅዱን እየዘረጋ ይገኛል። ጭንብል የለበሱት እነዚህ የጥፋት ኃይሎች የህዝብን ስቃይ መሰላል አድርጎ ወደ ስልጣን ለመውጣት እያሴሩ ናቸው። ህዝባችን ከህወሓት የጥፋት ጉዞና ከኢህአፓ የሽብር ሴራ ራሱን ሊጠብቅ ይገባል። እውነቱ ይፋ መውጣቱ አይቀርም። የጥፋት ኃይሎችም በታሪክ ፊት ተጠያቂ መሆናቸው የማይቀር ይሆናል።